የተስተካከለ ሳይሆን የተወናበደ የተጣመመ ሐሳብና አጀንዳ ነበር። አሁን ግን ሐሳቡን ሲቀይርና መንገዱን የቆሸሸውን ሐሳቡን ቀይሮ እይታውን የሩቁ ማድረጉ ሲያደርግ እይታውን ከምድር አንስተው ወደ እግዚአብሔር መንግስት ወደ እግዚአብሔር ኃይል ወደ እግዚአብሔር ወደ ጽዮን ወደ እግዚአብሔር ተራራ ወደ እግዚአብሔር ከተማ ወደ ጽዮን ተራራ ምንድነው ያደረገው? አማትሮ ከሩቁ አየው ማለት ነው። ዓላማውን አየው፣ እቅዱን አይሲያይ እዚህ ላይ እናያለን። እግዚአብሔር ለዘላለም ይባረክ። እንደ እግዚአብሔር ያለ ማንም የለም። ይሄ ሰው እቅዱን ነው ሁኔታውን ነው ያስተካከለው፣ አጀንዳውን ነው ያስተካከለው፣ ማንነቱን ነው ያስተካከለው። የሚገርም ነገር እይታውን ማንነቱን ነው የመለሰው። ወደ አሁኑ ሲመልስ እናያለን። መልሶም ደግሞ አንድ ነገር ነው ያደረገው። ጌታ ሆይ እኔ አጥፍቻለሁ፣ በድያለሁ፣ ስለዚህ ይቅር በለኝ። አሁን ግን በመንግስት ስትመጣ በመንግስት ስትመጣ አትርሳኝ፣ አስበኝ ብሎ ሲናገር እግዚአብሔር አምላክ ክርስቶስ ግን ወደ አሁኑ እውነት እውነት እልሃለሁ ዛሬ ከኔ ጋር አትለየኝም ማለት አሁን አየር ባየር አምነኸኛልና ምን አትብልም፣ ዛሬ አትለየኝም፣ ዛሬውኑ ገነት እንገባለን፣ ዛሬውኑ ወደ አባቴና ወደ አባቴ እንገባለን፣ ዛሬውኑ ወደ መለኮት ዓለም እንገባለን፣ ዛሬውኑ ወደ ጽዮን እንገባለን፣ ዛሬውኑ ወደ ደስታ እንገባለን፣ ዛሬውኑ ወደ ፍጹምና ወደ ፍጹም ወደ ሆነው ህይወት ፍጹም ወደ ሆነው መንግስት ፍጹም ወደ ሆነው ህይወት እና አካሄድ ደስታ እንገባለናል። የድሮ የምድር ደስታ ውሸት ነው። የሁሉ ደስታ የሁሉም ንግግር የሁሉም ሁኔታ ውሸት ነው። ዛሬ ግን ወደ እውነተኛው ማንነት እንገባለን ብሎ ሲናገርና ያለ እግዚአብሔር ለዘላለም ይባረክ። ህይወት ማለት ይሄ ነው። ሌላው ግን አንደኛው ግን በግራ በኩል ያለው ሰው የተሳደበ አንተ ክርስቶስ ከሆንክ እኛንም አድነን፣ አንተንም አውርድ፣ ራስንም አውርድ፣ እኛንም አውርደን ብሎ ሲናገር የነበረው ሰውዬ ወዴት ነው ገባው? ወደ ሲኦል ነው ገባው። ወደ ዘላለም ቃጥሎ ነው ገባው። ተረት አይደለም። ይሄ ትክክለኛ ነገር ነው። ምሳሌያዊ አነጋገር አይደለም። ይሄኛው ወደ ገሃነም ወደ ዳብሎስ ወደሚገባበት በድን ወደሚቃጠልበት ወደዛ ነው የሚሄደው። ይሄኛው ግን ዛሬውኑ ገና ፍርድ ሳይጠብቅ ምንም ነገር ሳይጠብቅ ወደ እግዚአብሔር መንግስት ወደ ክርስቶስ ጋር ሲገባና የሚገርም ህይወት ነው። እግዚአብሔር ለዘላለም ይባረክ። የትኛው ነው ብለን ካሰብን እውነተኛ ነገሩ ደግሞ ዮሐንስ አንድ ነገርን ያወራናል። አንደኛ ዮሐንስ ምዕራፍ 1 ከቁጥር 1 ላይ እንደዚህ ይላል። አንደኛ ዮሐንስ ምዕራፍ 1 ከቁጥር 1 ጀምረን ስናነብ አንድ የሚገርምና የሚያስገርም ቃል እናገኛለን። እንደ እግዚአብሔር ያለ ማንም የለም። ስለ ህይወት ቃል ከመጀመሪያው የነበረውና ስለ ህይወት ቃል መጀመሪያ የነበረውንና የሰማነውን በአይኖቻችንም ያየነውን የተመለከትነውንም እጆቻችንም የዳሰሱትን እናወራለን ብሎ ሲናገርናል። ዮሐንስ አንድ ነገር ነው። አይናችን ያያል፣ አይኖቻችን ያዩ በእጃችንም የዳሰስ ህይወት የነበረ በእግዚአብሔር ዘንድ በእግዚአብሔር አብ ዘንድ የነበረ ማንም ያላየው ማንም ያልተመለከተው በግልጽ የተገለጠ በመላእክቶች የታየ በአሕዛብ የተሰበከ በዓለም ሁሉ የተገለጠ አንድ መለኮት አለ። እሱን በአብ ቀኝ የነበረው በግርማው ቀኝ የነበረው በዙፋኑ ላይ የነበረው እግዚአብሔር ሰማይና ምድርን የፈጠረ የማይታይ የሚታይ ዙፋናትን ሁሉ የፈጠረ አንድ መለኮት በሰማይ ነበር። እሱ ተገለጠና ሰው ስለኛ ሰው ሆነ። እሱ ስለኛ ሆነ። ከሰማይ ወርዶ ከድንግል ማርያም ተወልዶ ካደገ በኋላ በመስቀል ላይ ስለ ኃጢአታችን ስለ በደላችን ስለ ሁለንተናችን የሞተ የተቀበረ ከሙታን በተአምራት ከሙታን የተነሳ አሁን በግርማው ቀኝ የተቀመጠ ክርስቶስ ኢየሱስ እሱን አይተናል፣ እሱን እንሰብካለን፣ እሱን እናውቀዋለን፣ እሱን አይቶናል፣ ዳስሰናል። እሱ እውነተኛ አምላክ ነው ብሎ እዚህ ላይ ስናገርናለን። ምን ለማለት ነው? ለሰዎች ሲያወራናል። ቁጥር 2 ላይ ህይወትም ተገለጠ ያለ ህይወት ነበረ። እሱ ሞት አይደለም። በክርስቶስ ዘንድ ህይወት አለ። በክርስቶስ ዘንድ ብርታት አለ። በክርስቶስ ዘንድ whatever በረከትም ብሌሲንግ አለ። እግዚአብሔር ለዘላለም ይባረክ። በክርስቶስ ዘንድ የጠፋ ነገር የለም። ሁሉ ነገር አለ። መልካም ብቻ ነው። በእግዚአብሔር ዘንድ መልካም እንጂ ክፉ ነገር የለም። እግዚአብሔር ፍቅር ነው። ሁሌም ጨለማ በሱ ዘንድ አይኖርም። ጨለማም ሊያሸንፈው አይችልም። እግዚአብሔር ብርሃንና ብርሃን ፍቅርና ፍቅር መልካምና መልካም ህይወት ነው። እግዚአብሔር ለዘላለም ይባረክ። ህይወትም ተገለጠ አይተንማል እንመሰክርማለን ብሎ ሲናገርናል። ከአብ ዘንድ የነበረውንም ለኛም የተገለጠውን የዘላለምን ህይወት እናወራላችኋለን። የዘላለም ህይወት ነው፣ ቃል ነው። እግዚአብሔር ለዘላለም ይባረክ። ሐሳብ ይሄኛው ለሰዎቹ ሲናገር ሲሰብ
ዮሐንስ ሌላ ሐሳብ አለው የተሻለ ሐሳብ የእግዚአብሔር ሐሳብ የክርስቶስ ሐሳብ እና እቅድ የሱን ፕሮግራም ይዞ የሚሄድ ሰው ነው ለሌሎች ሰዎች ክርስቶስን የማያውቁት ለማያውቁት ሰዎች ለአመፀኞች እንደተሰቀለው በግራ እንደነበረው ሰውዬ ሲገልጥ ያንን ሲናገር ሲሰብክላቸው እናያለን ቁጥር 3 ላይ እንደዚህ ነው እናንተ ደግሞ ከኛ ጋር ህብረት እንደኖራችሁ እናንተ ደግሞ ከኛ ጋር ህብረት እንደኖራችሁ ምን እኛ የዳሰስነው እኛ ያየነው እኛ የሰማነው ሁሉ ነገር ያየነው እሱ እንደኛው እኛ የዳሰስነው እውነተኛ አምላክ በሰማይ በመለኮታዊ ዓለም በእግዚአብሔር ቀኝ የነበረውን እሱን የዳሰስነው ለእናንተ እንሰብካለን ምን እንድትሉ ከኛ ጋር ህብረት ብታረጉ እግዚአብሔር ለዘላለም ይባርክ እናንተም ደግሞ ከኛ ጋር ህብረት እንድኖራችሁ እንደኛው አንድ እንኖር ያየነውን የሰማነው ለእናንተም ደግሞ እናወራላችኋለን ህብረታችንም ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው ይላል እግዚአብሔር ለዘላለም ይባርክ እንደ እግዚአብሔር ያለ ማንም የለም ስለዚህ ዮሐንስ እንደዚህ ነው እኛ ያየነውን ሁሉ ነገር ለእናንተ እንነግራችኋለን ከኛ ጋር ህብረት ኑሯችሁ እንደኛው ክርስቶስን እንድታመልኩ ከኛ ጋር ክርስቶስን እንድታውቁ ከኛ ጋር ህብረት እንደኛው አይናችሁ እንዲከፈት አስተሳሰባችሁ አመለካከታችሁ የእግዚአብሔር ሐሳብና አጀንዳ እንዲሆን ከኛ ጋር ህብረት እንድኖራችሁ እኛ ክርስቶስን እንደምናመልክ ክርስቶስን እንደምንሰብክ ከኛ ጋር እንምሰብኩ ከሆነ ኑ ወደዚህ ይሄኛው ህብረት የምንፈጥረው ደግሞ ማን ነው አለ ከአብ ከእግዚአብሔር አምላክና ከልጁም ከክርስቶስ ጋር ነው ብሎ ይናገራል ስለዚህ የኛ ህብረት ከማን ነው ከአብ ከእግዚአብሔር ጋር ነው የኛ ህብረት ከማን ጋር ነው ከክርስቶስ ጋር ነው የኛ ህብረት ከማን ነው ከመለኮት ዓለም ብቻ ነው ከምድር ህብረት የለንም ከጠላት ጋር ህብረት የለንም ከዝሙት ጋር ከኃጢአት ከክፉ ከሌብነት ከማናቸውም ክፉ ከጨለማ ከአመጽ ከማታለል ከውሸት ሁሉ ምን አንልም የምንተባበር ሰዎች አይደለን ከኃጢአትና ከአመጽ ጋር አንተባበርም የምንተባበረው ከአብና ከመንፈስ ቅዱስ ከክርስቶስ ጋር ነው ስለዚህ ከኛ ጋር ህብረት ፍጠሩ ብሎ ሲናገርና ያለ አስተሳሰቡ የዮሐንስ አስተሳሰብ የተሻለ አስተሳሰብ ስላለው ያምን የዮሐንስ አስተሳሰብ የዘላለም ህይወትን የሚያይ ትክክለኛ መንገድን የሚያይ ስለሆነ የመለኮት ዓለምን የሚያይ ስለሆነ ለነዛ ሰዎችም ለአህዛቦችም ሲያወራ ለሌሎች ሰዎችም ሲያወራና ያለ ምክንያቱም ህብረት ከኛ ጋር እንድትፈጥሩ እንፈልጋለን የኛ ህብረት ደግሞ ከሌሎች ሰዎች ጋር የምንፈጥረው ህብረት አይደለም የምንፈጥረው ከመለኮት ዓለም በመለኮታዊ ዓለም ያለው አብ እግዚአብሔርና ከመንፈስ ቅዱስ ከክርስቶስ ኢየሱስ ጋር ነው ብሎ ሲናገርና ያለ እግዚአብሔር ለዘላለም ይባረክ ውድ ወገኔ አንድ ነገር ማወቅ የሚገባን የሚገርም የእግዚአብሔር ቃል ስለዚህ እይታችንን ባስተካከልን ጊዜ እንደነዚህ ሰዎች የምንሆንበት ሁኔታዎች አሉ ክፋቶች ሊመጡ ይችላሉ አዎ ክፋቶች ሊመጡ ይችላሉ ወሬ ሊመጣ ይችላል ሰው ወሬ ይዞ ሊመጣ ይችላል ሊያሽመደምደን ጉልበታችን ሊጨርስብን ሊመጣ ይችላል አዎ እነዚህን ሰዎች የዚህን ሐሳብና አጀንዳ አንቀበልም የዲያብሎስን ሐሳብ አንቀበልም የምንቀበለው ግን የመለኮትን ዓለምን ብቻ ነው የኛ ሐሳብና ህብረት ከአብ ጋር መሆን አለበት የኛ ህብረትና ቃል የኛ ማንነት ከክርስቶስ ጋር መሆን አለበት የኛ ህብረትና ፍቅር የኛ መልካምነት የኛ ግንኙነት የኛ ጓደኝነት የኛ ቤተሰባዊነት ከመንፈስ ቅዱስ ጋር ሊሆን ይገባል ውድ ወገን እይታችንን ከእግዚአብሔር ጋር እናድርግ እይታችንን ከመንፈስ ቅዱስ ጋር እናድርግ እይታችንን ከክርስቶስ ጋር ከአብ ከመለኮት ጋር ብቻ እናድርግ ስለዚህ የራሳችን ሐሳብ ይዘን አንድ የብዙ ሰዎችን የማንንም ሐሳብ ይዘን መሄድ አይገባንም ማንንም ሊሳሳት ይችላል አገልጋይ የራሱ የሆነ ድክመት አለ ማንንም ዋጠበር ሐዋርያ ቢባል ነብይ ቢባል ፓስተር ቢባል ወንጌላዊ ዘማሪ ማንንም መንግስት የሀገር ነገስታቶች የራሳቸው ድካም አላቸው ስለዚህ እነሱን አይደለም የምናየው ህብረታችን ከማን ጋር ነው ከመለኮት ዓለም ጋር ብቻ መሆን አለበት ይሄንን ባደረግን ጊዜ የእግዚአብሔር ክብርና የእግዚአብሔር ኃይል የእግዚአብሔር መለኮታዊ ህልውና በእኛ ላይ ይገለጣል የተባረካችሁ ቅዱሳን የእግዚአብሔር ልጆች ተአምራት ይሆንባችኋል በክርስቶስ ኢየሱስ ስምና ስልጣን አይናችሁ የሚከፈትበት አስተሳሰባችሁ የሚቀየርበት ሁኔታችሁ የሚቀየርበት ተአምራት የሚሆንበት ቀን ይሆንላችኋል በኢየሱስ ስምና ስልጣን ዘመናችሁን ባረኩት ህይወታችሁን ባረኩት አስተሳሰባችሁን አመለካከታችሁን ባረኩት በክርስቶስ ኢየሱስ መለኮታዊ ኃያል አምላክ ስም የተበላሸ ኑሮ የተበላሸ ማንነት ካላችሁ እንኳን ዛሬ የሚቀየርበት ወደምትፈልጉ ወደ ከፍታ ቦታ ወደ ስኬት ቦታ የምትገቡበት ቀን ይሆናል ይሄ ቀን የተአምራት ይሄ ምሽት የተአምራት የክብር የኃይል የስልጣን የሞገስ በእናንተ ላይ ሆነ
በኢየሱስ ስምና ስልጣን ቀኑን ለእናንተ አሳልፎ የሚሰጥ የእግዚአብሔር መንፈስ ተገለጠ። መልአኮች እናንተን ይረዷቸዋል። በኢየሱስ ስምና ስልጣን ስለ እናንተ ቢሃፍ ሆኖ የሚሰራ መልአክ ተገለጠ። ተባረኩ፣ ተባረኩ። ሻሎም ሻሎም። ተባረኩልኝ። ማሻቶ ሰራባህ እንዳላባየ